ዴይ 3 ፋይናሊ ሶስተኛ ቀናችን ነው። ግን ምንም በቃ ሰውነቴ ከምነግራችሁ በላይ በጣም ደክሞኝ ነው ያለሁት። ምንም እኔ እንጃ ምንም ማድረግ ምችል እየመሰለኝ አይደለም። ግን እስቲ እንዴት እንደምናደርግ እናያለን። እንትን ስትራፖ በስትራፖ ሆነ ድካም ብሎኛል። ፕሮባብሊ እረፍት ነው ማድረገው። ምንም ስትሬችም አላረግም፣ ስፖርትም አላረግም። ያ ሞሪንጋ አትሊስት ጠጣዋለሁ። ከዛ እናርፋለን ማለት ነው። ለዛሬ እረፍት ይሻለናል። ምንም መነካካት አያስፈልግም። እግሬ፣ እጄ፣ ሁሉ ነገሬ እንጃ ልጄ መያዝ አልቻልኩም። ይሄን ያህል ለዛሬ እረፍት ይሆናል። የዛሬው ድካም ለየት ያለ ነበር። በቃ እውነት ሰውነቴ እረፊ ነው ያለኝና ልተኛ ብዬ ነው ያሰብኩት። ከልጄ ጋር እንዲሁ ዝም ብለን ቲቪ ማየት መጫወት ነው እንጂ ምንም ስፖርት ለመስራት አቅም የለኝም። እንደዚህ እንደምታዩት ሞሪንጋዬን በጠዋት ጠጥቻለሁ። ሞሪንጋ በነገራችን ላይ እየተሻሻለ እየመጣ ነው። ላይ ጣዕሙን እየለመደ ሰውነቴ እየመጣ ነውና እስኪ 7 ቀን ሞልቶኝ ኪሎዬን እስክታየው ድረስ ጓጉቻለሁ። ብቻ እውነት አሁንማ ጣዕሙን ማጣጣሙን ላንቃ ምን ባረግበት ምን ይሻላል ምናምን እያልኩኝ ነው። ሀሳብ ካላችሁ ንገሩኝ፣ እንዴት እያደረኩኝ ሞሪንጋ ልጠቀመው እንደምችል። በሌላ ቪዲዮ እስክንገናኝ ድረስ መልካም እመኝላችኋለሁ። የኛ ውሎ እንደዚህ ነው። የእናንተም እንግዲህ የተባረከ ይሁን።